ፈረንሳይ የኢትዮጵያን ምድር እንድትረግጥ መነሻ የሆነው የኢትዮጵያ ንጉሥ ኃይለ ሥላሴና የፈረንሳዩ ንጉሥ ሉዊ ፊሊፕ መልእክተኛ መስዬ ሄርኩሪ አንጎላ ላይ ሰኔ 7 ቀን 1843 የተፈራረሙት የፖለቲካና የንግድ ስምምነት ነበረ። ይህ ስምምነት ለኢትዮጵያ ንጉሥ ከላዩ ፖለቲካና ንግድ መሆኑ ግልጽ ይሁን እንጂ የፈረንሳይ ዓላማ የፖለቲካና ንግድ ግንኙነት ለመመስረት ሳይሆን ፈረንሳይ ከኢትዮጵያ ምድር ቦታ የምታገኝበትን መንገድ ለመፈለግ በሚስጥር የታዘዘ ስለነበር ነው። የፈረንሳይ ንጉሥ ወኪል መስዬ ሄርኩሪም ሸዋን ሲጎበኝ ሁለተኛው ስለነበርም ኢትዮጵያውያን ስለ ሃይማኖታቸው ያላቸውን የጋለ ስሜትና ኢትዮጵያን በጠላቶቿ ተከባ ስለነበረ የኢትዮጵያ ምዕመናን ከኢየሩሳሌም ተቆራርጠው በመኖራቸው የነበረውን ቁጭት በሚገባ የተረዳ ሰው ነበረ። ኢትዮጵያ ከኢየሩሳሌም ጋር ተቆራርጣ እንዳትቀር መስመሩ ለመክፈት ጽኑ ምኞት የነበራቸው ንጉሥ ኃይለ ሥላሴን በማማለል ኢየሩሳሌም በፈረንሳይ ቁጥጥር ስር ነች በሚል በዚሁ የፖለቲካና የንግድ ስምምነት ላይ የፈረንሳይ ንጉሥ የኢየሩሳሌም ጠባቂ ብሎ በሐሰት የፈረንሳይ ንጉሥ ሉዊ ፊሊፕን ይሰይመዋል። ነገሩም ፈረንሳይ በኢየሩሳሌም ላይ ስልጣን አላት ብሎ ንጉሥ ኃይለ ሥላሴን በማሳመን ያስፈረሙ እንደነበረም ታሪክ ላይ ተጽፏል። ከዚህ ጀርባ ያለው ዓላማ ደግሞ የፈረንሳይ ዜጎች ከኢትዮጵያ ምድር የግል መሬት ለመግዛትና ለመለወጥ እንዲችሉ የንጉሱን ፈቃድ ለማግኘት ነበረ። በፈረንሳይኛና በአማርኛ የተዘጋጀው ውል አማርኛው ግልጽ ቢሆንም ፈረንሳይኛው የተድበሰበሰና አሻሚም፣ ቁም ነገሩ ደግሞ ለኢትዮጵያ ባዶና ስራ ላይ ሊውል የሚችል አልነበረም። በኢትዮጵያ ታሪክ የውጭ ሀገር ዜጎች በምንም መልኩ መሬት መግዛት አይፈቀድላቸውም ነበረም። መሬት የመንግስትና የቤተ ክህነት በመሆኑ ለሰዎች ይሰጥ የነበረው መሬት በንጉሱ ትእዛዝ ብቻ የሚፈጸም ነው። ያ መሬት የተሰጠው ሰው ሲሞት መሬቱ ለመንግስት ይመለሳል እንጂ ውርስ የሚባል ታሪክ አልነበረም። የሆነው ሆነና በስምምነቱ መሰረት በአንጎላላው ስምምነት ማለት አንቀጽ 6 ፈረንሳዮች በታጁራ በኩል መሬት መግዛት ጀመሩ። በምላሹ የኢትዮጵያ ምዕመናን ወደ ኢየሩሳሌም እንዲሄዱ ማድረግ ነበረም። ይህን የሚለው የአማርኛው ስምምነት ነው። ፈረንሳይኛው ስለ ኢትዮጵያውያን የኢየሩሳሌም ጉዞ በአንቀጽ 6 ላይ ያለው ነገር አልነበረም። ፈረንሳይ ቀይ ባህር ላይ ወደብ ለማግኘት ከ1840 ጀምሮ ሙከራ ስታደርግ መቆየቷን ቀኝ ገዢዎች ኋላም የሚጠቀሙበት መንገድ የሆነው የግል ሰዎቻቸውን በማስቀደም ከየሀገሩ ነዋሪዎች መሬት እየገዙ በግል ንብረትነት እየያዙ መቀጠሉ ነው። በግል የገዙትን ለሀገራቸው በሀገራቸው ስም በማስመዝገብ የቅኝ ግዛት በማድረግ በግል ርስት ላይ ሰንደቅ ዓላማቸውን እየተከሉ መጓዛቸው ልማዳቸው ነበር። ኢትዮጵያም ቀይ ባህር ላይ ከጫፍ እስከ ጫፍ የነበረውን ግዛቱን ያጣችበት ምክንያት አንዱ ይሄው ነው። ስዊዝ ካናል እስኪከፈት የኢትዮጵያ የቀይ ባህር ጠረፍ ባለቤትነቱ የታወቀና የተጠበቀ ቢሆንም የስዊዝ ካናል መከፈት የጠራቸው በቅድሚያ ፈረንሳይ፣ ቀጥሎ ብሪታንያን፣ ሲቀጥል ደግሞ አዲስ የተፈጠሩትን ጣሊያንና ቤልጅየምን ሆነም። በ1845 እና በ1859 በአንጎላላው ስምምነት መሰረት የፈረንሳይ ዜጎች የኢትዮጵያ ግዛት በሆነው አቦክ ላይ ቦታ ገዝተው ለፈረንሳይ መንግስት ይሰጣሉ። የፈረንሳይ መንግስት በግል የተገዛውን መሬት በገዛ ፈቃዱም በመንግስት ርስት ስር እያደረገ ባንዲራውንም እየተከለም ቀጠለም። መጋቢት 11 ቀን 1862 በአዳል የባህል ጠረፍ የሚገኙም ባላባቶች በአቦክ የሚገኘውን የመርከብ ማረፊያ ከራስ አሊ እስከ ራስ ዱሜራ ያለውን ሜዳ በ10,000 ብር ለፈረንሳይ መልእክተኛ ይሸጣሉ። ነሐሴ 25 ቀን 1880 የፈረንሳይ የባህርና የቅኝ ግዛት ሚኒስተር ለፈረንሳይ ሕዝብ በሰጠው መግለጫ የይዞታችን መጠን እየሰፋ በመሆኑም ማረጋገጫ መስጠትና መንግስታዊ አገዛዝ ለመመስረት አስፈላጊ በመሆኑ የሚገዙ ማንኛውም መሬቶች ከመንግስት እውቅና ውጭ እንዳይሆኑ በማለት ይገልጻል። ሚያዝያ 21 ቀን 1884 ከራስ አሊ ጀምሮ እስከ ጉበት ካራብ ድረስ ላለው ሀገር ባላባት ተብለው በወቅቱ የሚጠሩት አህመድ ቤን መሐመድ በወር 180 ብር ለመስሪያ እና ለጡረታ እንዲከፈላቸው ተስማምተው
በስራቸው ያለውን መሬት ለፈረንሳይ አሳልፈው ይሸጣሉ። ነሐሴ 14 ቀን 1884 ቀይ ባህር ላይ የሚገኘውን የኦባድ መሬት ባላባት የነበረው አህመድ ሎይታም በተጨማሪም ከፈረንሳዮች ጋር ስምምነት በማድረግ መሬቱን አሳልፎ ይሸጣል። ህዳር 26 ቀን 1885 በቀይ ባህር ከጉባት ካራብ እስከ አምቦዶ ዘይላ ያለውን ግዛት የኢካ ባላባት የያዙትን ለፈረንሳይ በ10,000 ብር አሳልፈው ይሸጣሉ። የካቲት 22 ቀን 1885 የፈረንሳይ መንግሥት መስዬ ዴላንሴን በፓርላማ የፈረንሳዩ አዲስ ግዛት በሚል ይሄንን በአዋጅ ያጸድቃል። ጥቅምት 9 ቀን 1888 ዓመተ ምህረት ፈረንሳይና እንግሊዝ የፈረንሳይ ሶማሌና የእንግሊዝ ሶማሌ መካከል ባሉ መሬቶች መስመር ላይ በመስማማት ስምምነት ይፈራረማሉ። ሰኔ 30 ቀን 1890 የኢትዮጵያ ንጉሠ ነገሥት አጼ ምኒልክ ለፈረንሳይ ፕሬዝዳንት ለመስዬም ካዲ ካርኖ ይህ መስፋፋት ተገቢ ያለመሆኑንና ኢትዮጵያ በበኩሏ በጉዳዩ ላይ ያላትን አቋም በተለይም ድንበሯ ከየት ተነስቶ መጨረሻው የት እንደሚሆን ደብዳቤ ይጽፋሉ። አጼ ምኒልክ በደብዳቤያቸው የኢትዮጵያ የባህር ድንበር ከአምቦሳ አንስቶ የሳልን ባህር ጨምሮ የጥንቱን ዜጋችንን የመሐመድ ሐንፍሬን ግዛት ሁሉ ይዞም በባህር ዳርዳሩን እየሄደ አራፍ ኃይሌ ድረስ ነው በማለት ይገልጻሉ። የምትመለከቷቸው 2 ካርታዎች የዚህ ማስረጃ እንደነበሩ ከፈረንሳይ ሰነዶች ላይ ያገኘናቸውን እንዲሁ ለእናንተ ለማጋራት ወደናል። የፈረንሳይ የስምምነት ስልት በአማርኛና በፈረንሳይኛ የተለያየ ቋንቋ መጠቀም ብቻ ሳይሆን ይህ የቅኝ ገዢዎች ባህሪ መሆኑ ቢታወቅም ከኢትዮጵያ ንጉሥ ጋር ስምምነት ሲፈራረሙ ቀጣዩ ንጉሥ እንዳያፈርስባቸው የስምምነታቸውን ማሰሪያ ለልጅ ልጅ እየታደሰ የሚቀጥል ነው የሚል ነበረም። ከንጉሥ ሳህለ ሥላሴ ጋር የተፈራረሙት ውል በልጃቸው ንጉሥ ኃይለ መለኮት ሳህለ ሥላሴ ጭምር እንዲጸና አድርገዋል። ሆኖም አጼ ምኒልክ ጋር ሲደርስ ታሪኩም ተለወጠ። የኢትዮጵያ ግዛት የባህር ዳርቻው ከጫፍ እስከ ጫፍ ነው በሚል መግለጹ ምቾት አልሰጣቸውም። ፈረንሳዮች ከንጉሥ ምኒልክ ጋር በግራ እጃቸው እየተነጋገሩ በቀኝ እጃቸው ግን አሁንም ባህር ጠረፍ ላይ ያሉ የቀይ ባህር ዳርቻዎችን መግዛታቸውን ማጠናከራቸውንም ቀጥሏል። በቀይ ባህር ያሉ መሬቶችን ሻጮቹ ደግሞ ማንም መጥቶ ሲገዛቸው ከመሸጥ ወደኋላ የማይሉም ገዢው ሻጩ ማን እንደሆነ የመሸጥ መብት እንዳለው እንደሌለው ጭምር ስራዬ ብሎ ካልጠየቁ የሚያውቅ የለም። አሰብና አቦክ የተባሉ የኢትዮጵያ ግዛቶች በዚህ መልኩ ለጣሊያንና ለፈረንሳይ መሸጣቸውን ወደ እነሱም እጅ ሊገባ የቻለበት ሁኔታ ይህ እንደሆነ ሰነዶች ያስረዳሉ። የተወደዳችሁና የተከበራችሁ አድማጮች ከለንደን የጽዳል ኢትዮጵያ ዝግጅት በዚሁ ተጠናቋል። ተከታዩን ክፍል እንዲሁ አጠናቅረን ይዘንላችሁ እንቀርባለን። መሰናዷችንን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች ሊደርስ ታደርጉ ዘንድ ከወዲሁ በአክብሮት እንጋብዛችኋለን። መልካም ጊዜ